ሰላም። አሁን እንዲህ ስትመለከቱት አያምርም? የምሬን ነው የምላችሁ። እኛ በዘመናዊ የመስኖ ስራ ሀገራችንን ትለወጣለች ብለን የምናስብ ወጣቶች ነን። ይሄንንም በቲክቶክ 2 ዓመት አስተላልፈነዋል። ከ72000 በላይ ተከታይ አለን። እኛ 1 ሚሊዮን ብትሰጡን እናንተን የሚያኮራ ስራ ሰርተን ነው የምናሳያችሁ እንጂ ሌላ ዓላማ ሌላ ግብ የለንም። ዋናው ዓላማችን ገበሬው እንዲጠቀም ወጣቱ ተነሳስቶ በዘመናዊ ግብርና ስራ እንዲሰማራ ነው። ይሄ በብራዘርስ ኢንጂነሪንግ የተሰራ ነው። ያ የምትመለከቱትን ሙዝ ይዩት እንዴት እንደሚያምር። በዘመናዊ መንገድ ሙዝ ሲለማ ማለትም በዘመናዊ የመስኖ ስራ በነ ድሪፕ የሚባሉት የጠብታ መስኖ፣ በነ ኦፕን ፊልድ ቦል ቫልቭ እየተከፈተ በነ ሴንትራል ፒቮት እየተሽከረከረ ማለት ነው ዘመናዊ መስኖ ስራ ወይንም ደግሞ ኢሪጌሽን ማለት። ስለዚህ የግብርና ሐሳብ የሚመቻቹ ሰዎች ማለት ይከብዳል። ለምን? ሁላችንም የግብርናውና የገበሬው ተጠቃሚ ስለሆንን። ይሄን መረጃ ላይክ፣ ሪፖስት፣ ሼር አድርጉት። እናመሰግናለን። ወዳችኋለሁ።